ሰላም ውድ የኔትራንቲ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ወደ ዛሬው ርዕሴ ከመግባቴ በፊት ፍርድ በሚል ርዕስ የሰራሁት ቪዲዮ ላይ የሰጣችሁኝን ኮሜንት አይቻለሁ። አመሰግናለሁ። ይሄኛው ቪዲዮ እንድሰራ ሞራል ሆኖኛል። የዛሬ ርዕሳችን የሚሆነው የመንጋ አስተሳሰብ ሲሆን ይህንን ርዕስ ለመምረጥ ምክንያት የሆነኝን ወደ ዋናው ጉዳይ ስገባ የምትረዱት ይሆናል። ስለዚህ እንደተለመደው በዚህ ርዕሰ ጉዳይ ላይ ተነስተን የተለያዩ ሐሳቦችን እንነጋገራለን። የመጀመሪያው የመንጋ አስተሳሰብ ምን ማለት ነው? ስለ መንጋ አስተሳሰብ የተለያዩ አግባቦች ወይንም አውዶች እንዴት ይገልጹታል? ሰዎች ይህንን አመለካከት ለምን ይከተሉታል? የመንጋ አስተሳሰብ አስከፊ ተጽዕኖስ ምንድነው? ይህንን አመለካከት እንዴት ማስወገድ እንችላለን? በስተመጨረሻም አንድ ታሪክ እነግራችሁና እንሰነባበታለን ማለት ነው። ስለዚህም ወደ መጀመሪያው ርዕሳችን በምንሄድበት ጊዜ የመንጋ አስተሳሰብ ምን ማለት ነው? የመንጋ አስተሳሰብ ማለት ስለ ሁኔታው በቂ ግንዛቤ ሳይኖረን ሳንጠይቅ ሳንረዳ ሌሎች ሰዎችን በጭፍን የምንከተልበት ሁኔታ ነው። ሁለተኛው ቤዚክ ርዕሳችን የሚሆነው ስለ መንጋ አስተሳሰብ የተለያዩ አግባቦች ወይንም አውዶች እንዴት ይገልጹታል የሚለውን እንመለከታለን። ስለዚህም 7 የሚሆኑ አውዶችን አቅርቤያለሁ። እነዛ ስለ መንጋ አስተሳሰብ እንዴት ነው ዲፋይን የሚያደርጉት የሚለውን እናያለን። የመጀመሪያው አውድ ባህላዊ አቀባበል ሲሆን ሰዎች ጸጥ ብለው መጥፎም ሆነ ጥሩ የሆነውን ባህል ወይንም ወግ ሲከተሉ ነው። ምክንያቱም ድሮም ያው ስለነበር። ሰዎች ለምንድነው በዚህ መልኩ የሚቀበሉት የሚለውን በምናይበት ጊዜ ሰዎች መፈረጅን ፍራቻ ወይንም ከማህበረሰቡ ላለመገለል በሚፈልጉበት ጊዜ ታላቆችን በማክበርም ሊሆን ይችላል። አብዛኞቹ ደግሞ ከባህል ውጪ የመሆን ፍራቻ ስላላቸው ነው። እዚህን እንደ ምክንያት ካቀረብን ታዲያ መፍትሄውስ ምንድነው? እንዴት ከዚህ አመለካከት ራሳችንን ነፃ እናወጣለን? የመጀመሪያው ባህላችንና ዓላማውን በማጥናት የትኛው ነው ወደ ከፍታ የሚመራኝ እና የትኛው ነው ውድቀት ሊያስከትልብኝ የሚችለው የሚለውን ጥያቄ መመለስ መቻል አለብን። በጭፍን ባህልን ብቻ አለመከተል፣ ባህልን ማክበር ነገር ግን የባህል እስረኛ አለመሆን። ሁለተኛው አግባብ የሚሆነው መንፈሳዊ ወይንም ዶግማ የምንለው ሲሆን ይህም ደግሞ የሚፈጠረው ሳንጠይቅ ሳንረዳ የምናደርጋቸው ነገሮች ነው። ለዚህ ምክንያት የሚሆነው አንደኛ የመንፈሳዊ ቅጣትን በመፍራት፣ ሁለተኛው ደግሞ ለሃይማኖት አባቶች ታማኝ ለመሆን፣ ሶስተኛው የራስ የሆነ ጥናትና እምነት አለመኖር። በዚህ ርዕሰ ጉዳይ ላይ ጠለቅ ብዬ አልገባም፣ ምክንያቱም ሁሉም ሰው የራሱ አመለካከት ስላለው። በዚህ አመለካከት እንዴት ነው የምንወጣው? እኔስ ምንድነው የማምነው ብላችሁ ጠይቁ። መሪዎችን ብቻ መከተል አግባብ ነው ብዬ አላስብም። ሶስተኛው አግባብ ደግሞ የፖለቲካ ነው። አንድን መሪ ዝም ብሎ መደገፍ በጭፍን ያ ሰው የሱ ሀገር ተወላጅ ስለሆነ የሱን ቋንቋ ስለሚናገር ወይንም ደግሞ ተመሳሳይ ቀለም ስላላቸው ዝም ብሎ በጭፍን መከተል። ለምንድን ነው ይህንን ሰዎች የሚያደርጉት የሚለውን በምናይበት ጊዜ የመጀመሪያው ተመሳሳይ አስተሳሰብ ለማራመድ፣ ለምሳሌ በጎሳ ሊሆን ይችላል፣ በሃይማኖት በሆነ ክላስ ውስጥ ተመሳሳይ የሆነ አስተሳሰብን ለማራመድ በሚፈልጉበት ምክንያት ደግሞ የሌላውን ሳይድ ባለማወቅም ሊሆን ይችላል። አንድ የሚጨምረው ምክንያት ምንድነው? በግልጽ የሚታይና አሁን ላይ ደግሞ በደንብ የሚስተዋል ነገር ነው። ምንድነው? በሶሻል ሚዲያ ምክንያት። ከዚህ አመለካከት እንዴት እንወጣለን? የመጀመሪያው ሁለቱንም ሳይድ በደንብ ጠንቅቆ ማወቅና ማጥናት። ሌላኛው ደግሞ መምረጥ ያለብን በቫልዩ ወይንም እሴት ላይ ተነስተን እንጂ ታዋቂ ስለሆነ ብቻ አይደለም። ደግሞ የሚያስተጋቡ ድምጾችን አለመቀበል፣ የራስን ሐሳብ ማጤን ያስፈልጋል። አራተኛው አግባብ ደግሞ ትምህርታዊ ሲሆን የዚህ አመለካከት ስህተት የሚጀምረው ኬት ነው? ኬት የሚገኘው ትምህርት ብቻ በመማር ነው ብሎ በማሰብ ነው። ይህንን ስል ግን ትምህርትን ፈጽሞ እየተቃወምኩኝ አይደለም። መማር አስፈላጊ ነው። ነገር ግን መማርበትን ዓላማ ጠንቅቀን ማወቅ አለብን። ሰዎች ይህንን አመለካከት ለምን ይከተሉታል? አንደኛው መውደቅን በመፍራት፣ ሁለተኛው ቤተሰብና አስተማሪን በመፍራት፣ ሶስተኛው ዲግሪን እና ኢንተለጀንሲን ወይንም የማሰብ ችሎታ ስለሚቀላቀልብን ነው። ከዚህ አመለካከት እንዴት እንወጣለን? የመጀመሪያው የራሳችንን የአጠናን ዘዴ ማግኘትና የምንማርበትን ምክንያት ማወቅ። ሁለተኛው ፕራክቲካል ክሪኤቲቭ ኤንድ ኢንተርፕሪነሪያል ስኪልን ዴቨሎፕ ማድረግ ያስፈልጋል። ኢንተርፕሪነር ምን ማለት ነው? He's the person who sees opportunity. የሆነ የስራ አጋጣሚ እንዲያልፈው በፍጹም የማይፈቅድ የቢዝነስ አይዲያ የሚፈጥር እና ያንን ሐሳብም ወደ እውነት ለማምጣት የሚጥር ሰው ነው። ይህ ነገር ሞር ኤክስፕሌን እንዲያደርግላችሁ ምሳሌ ልስጣችሁ። ሁለት ሰዎች አሉ። ስማቸውን አልማዝና ዝናሽ እንበል።
አልማዝ ወደ ስራ በምትሄድበት ጊዜ ከፍተኛ የሆነ ፀሐይ ነበር እና ሙቀቱም ሰዎችን ያስቸገራቸው ነበር። ያንን ባስተዋለች ጊዜም ቀዝቃዛ መጠጦችን መሸጥ እንዳለባት አሰበች። የተወሰነ ብር ተበድራ ያንን ቢዝነስ ትጀምራለች። እንዲሁ ዝናሽ አንድ ቀን ወደ ስራ በምትሄድበት ጊዜ ሰዎች በፀሐዩ ምክንያት በሙቀት ሲቸገሩ ታያለች። እናም ውፍ ይህ ሙቀት እንዴት ያስቸግራል ብላ ቤቷ ሄዳ ቬንቲሌተሯን ከፍታ ስለ ሙቀቱ እያማረረች እንደተለመደው ኑሮዋን ትቀጥላለች። ስለዚህ አሁን በሚገባ ልዩነታቸውን ያስተዋላችሁ ይመስለኛል። አልማዝ ችግሮችን እንደ ስራ አጋጣሚ ነው የተጠቀመችው። ነገር ግን ዝናሽ ምንድነው ያደረገችው? በሁኔታው ማማረር ነው የጀመረችው። ስለዚህ ኢንተርፕሬነር የምንላቸውም ሰዎች ልክ እንደዚህ ናቸው። መፍትሄን በማሰብ አይዲያን ክሬት ያደርጋሉ። ስለዚህም ነው የኢንተርፕሬነራል ስኪል ማድረግ አለባችሁ ምላችሁ። አምስተኛው አግባብ ደግሞ የስራ መስክን መምረጥ ይሆናል። ስለዚህ የስራ መስክን በምትመርጡበት ጊዜ ለብር ብላችሁ መሆን የለበትም። ይህ አይዲያ ፕሪፓራቶሪ ለምትማሩ ተማሪዎች የሚጠቅማችሁ ርዕስ ነው ብዬ አስባለሁ። ስለዚህ አንዳንድ ተማሪዎች ምን ይላሉ? እኔ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ። ለምን ብላችሁ ስትጠይቋቸው ግን የሚሰጣችሁ ምክንያት አሳማኝ አይደለም። ብር ስለሚያበላ፣ ኢኮኖሚክሊ ሴኪዩር ስለሚያደርገኝ ብለው ነው የሚመልሱላችሁ። ነገር ግን ይህ ምላሽ ትክክል ነው ብላችሁ ታስባላችሁ? ያንን ለራሳችሁ ተውላችኋለሁ። ስለዚህ በሁለት ምክንያቶች ስራ ልንሰራ እንችላለን። የመጀመሪያው ለእርካታ ሲሆን፣ ሁለተኛው ደግሞ ለብር ወይንም ለጥቅማችን ስንል የምንሰራው ስራ ነው። ኮንሴፕቶች የተለያዩ ናቸው። ምክንያቱ ደግሞ ምንድነው? ለእርካታ በምንሰራበት ጊዜ ሜቢ በቂ የሆነ ገቢ ላይኖረን ይችላል። ነገር ግን ለብር ብለን ሆን ብለን ለዛ ነገር ስንሰራ ኢኮኖሚክሊ ሴኪዩር ሊያደርገን የሚችለን ነገር ልናገኝ እንችላለን። ያንን ደግሞ ማድረግ የምንችለው እንዴት ነው? ከላይ ጠቀስኩላችሁን ነገሮች በማድረግ ነው። ለእርካታ የምንሰራቸው ነገሮች ሰዎችን መርዳት ሊሆን ይችላል። ብቻ የመንፈስ እርካታ ሊሰጠን የሚችለን ነገር መስራት። ቢዝነስ ብለን ደግሞ አንድ ነገር ከያዝን እንደ ቢዝነስ ራን አውት ማድረግ አለብን። ከመጀመሪያም በፊት ለረጅም ጊዜ የምከታተለው ሞዴል የሆነ ሰው አለ። ያ ማን ነው? ዳሎል ነው። he's a doctor and also he's ዩቲዩበርም ነው። ሁለቱንም ነገሮች ጎን ለጎን የሚያስኬድ ነው። ነቃ ሰው ነው ማለት እንችላለን። ምክንያቱም he knows that ተማረበት ፊልድ ያን ያህል ገቢ ሊያገኝበት እንደማይችል ኦሬዲ ቀድሞ ነቅቶታል። ምንድነው ያደረገው? ያንን ነገር ለእርካታ ነው የሚሰራው። ይህንን ደግሞ እንደ ቢዝነስ ነው ራን የሚያደርገው። ታዩትም በዛ ነገር ላይ የተለያዩ ነገሮች ኦፕን አድርጓል። ጎች አሉት something which is creative and entrepreneurial person ነው ብዬ አስባለሁ። አሁን ላይ ማስተውላችሁት ከሆነ አብዛኞቹ ሰዎች ዩቲዩበር የመሆን ፍላጎት አላቸው። ያንን ክፍተት በመጠቀም ደግሞ መጽሐፍ ጽፎ ገበያ ላይ አውሏል አይደለ? ህይወት ያለው ዲፈረንስ እዚህ ጋር አይደለ? እዚህ የስራ መስክን በምትመርጡበት ጊዜ ከሰዎች አፕሩቫል ፈልጋችሁ መሆን የለበትም። ለመውደቅን በመፍራት ሊሆን አይገባም። በራሳችሁ መንገድ ስኬታማ ለመሆን ሞክሩ እንጂ የሰውን ፍላጎት ብቻ አትከተሉ። ያው አግባብ ደግሞ ትሬንዲ ወይም ፋሽን የሆኑ ስታይሎችን መጠቀም። ልብስ ሊሆን ይችላል፣ ብራንድ ሊሆን ይችላል፣ ላይፍ ስታይል ብቻ ሌሎች ስለሚከተሉት ብለን ያንን ነገር መጠቀም። ለምንድነው የሚያደርጉት? አንደኛ በሰዎች ተቀባይነት እንዲኖራቸው፣ ሁለተኛ በሶሻል ሚዲያ ተጽዕኖ ምክንያት ነው። ሌላው ደግሞ ያ ብቻ ይመስላችኋል ደስታን የሚያመጣላቸው። እንዴት ነው ፊገር አውት ማድረግ የምንችለው? የመጀመሪያው ጊዜያችንን ኮንሽስ ሆነን ማሳለፍ መቻል አለብን። ሁሌም ቢሆን ንቁ ህሊና ሊኖረን ይገባል። ሌላው ደግሞ ስሜታዊ አለመሆን እና ደግሞ ፕራዮሪቲ መስጠት ላለብን ነገር ቅድሚያ መስጠት መቻል አለብን። እንሰጣቸውም ነገሮች ምንድናቸው? ቫልዩ፣ ኳሊቲ ኤንድ አውተንቲሲቲ ሊሆን ይችላል። የመጨረሻው ደግሞ አመስጋኝ መሆን መቻል አለብን። ሰባተኛውንም የመጨረሻ አግባባችን ምንድነው? ሪሌሽንሺፕ ወይንም ግንኙነት የምንለው ነው። ያ ምንድነው? ሰዎች ቶክሲክ በሆነ ሪሌሽንሺፕ ውስጥ ሲቆዩ፣ ይህም ለምንድነው የሚከሰተው? የሌሎችን ግንኙነት እንደ አርአያ አድርጎ ኮፒ ለማድረግ በመጣር ውስጥ ነው። ለዚህ ነገር እንደ ምክንያት የምንጠቅሰው የመጀመሪያው ብቸኛ ላለመሆን በመፍራት፣ ሁለተኛው የቤተሰብና የማህበረሰብ ጫና። ትዳር ሲበተን ከማህበረሰብም ሆነ ከቤተሰብ ቀላል የሆነ ጫና አይደለም ሁለቱም ላይ የሚደርሰው። ያንንም በመፍራት ሊሆን ይችላል። ወደ መፍትሄው ስንመጣ አንደኛ የራሳችሁን ሪሌሽንሺፕ ስታንዳርድ እንዲኖራችሁ ማድረግ፣ ሁለተኛው ደግሞ ራሳችሁን መውደድና ማክበር፣ ሌላኛው ራሳችሁን ታማኝ በሆኑ በሳል በሆኑ ሰዎች መክበብ ነው። ኦንሊ ኤስቴቲካሊ አይደለም። እስኪ ጠቅለል አድርገን የመንጋ አመለካከት አሉታዊ ተጽዕኖ ምንድነው የሚለውን ነው። የመጀመሪያው ግላዊ አስተሳሰብህን ወይንም አመለካከትህን ታጣዋለህ። የራስህን ጥያቄ መጠየቅ ታቆምና
ክራውዱን ትከተላለህ ማለት ነው። በቅርቡ የተጀመረውን የሺቲ ትሬንድ ተመልከቱ። ሺቲ ለብሶ በመደነስ ማለት ነው። ምን እንደሆነ አይታወቅም፣ ነገር ግን ሁሉም ሰው እያደረገው ነው። ምላሽ የለም፣ ምክንያቱም ሁሉም ሰው ስለሚያደርገው ትሬንድ ስለሆነ ነው። ሁለተኛው ደግሞ የውሳኔ አቅም ማጣት። መጥፎ ምርጫን ትመርጣለህ፣ ምክንያቱም ሌሎች ስለመረጡት። ለምሳሌ የሆነ ጊዜ አይፎን ስልክ በጣም ትሬንድ የሆነው ነበር እና ሁሉም ሰው አይፎን ስልክ እየገዛ ነበር። ምክንያታቸው ሜቢ ወርክአውት ስለሚያደርጉበት ሊሆን ይችላል። ነገር ግን እዚህ ጋር የማሱን ተውት ይዞ የሚሄደው ሰው አላስፈላጊ በሆነበት ኢቭን አፎርድ እንኳን ማድረግ ሳይችል በዛ ነገር ኢንፍሉዌንስድ ስለተደረገ ብቻ ያንን ስልክ ይገዛዋል። ሌላው ደግሞ ለየት ማለትን መፍራት። ያልኩኝ ይስቁብኛል፣ መቀለጃ ነው የምሆነው ብሎ በማሰብ ነገሩን ባልወደው እንኳን እሺ ማለት አለብኝ ብሎ ያስባሉ። ስለዚህ ሪዛልቱ ምንድነው? የራሳችሁን ህይወት እየኖራችሁ አይደለም፣ ሰው የሌላን ሰው ህይወት እየኖራችሁ ነው ማለት ነው። ምንድነው? በቀላሉ ሌሎች ሰዎች ይቆጣጠሯቸዋል። መጥፎ ስብዕና ያላቸው ሰዎች ለምሳሌ ፖለቲሻን ሊሆኑ ይችላሉ፣ ተጽዕኖ ፈጣሪዎች፣ ኢቭን ስካመሮች የመንጋ አስተሳሰብ ያለውን ሰው በጣም ይወዳሉ። ለነሱ የእናንተን ስሜት ውሸት ለእናንተ ለመሸጥ የእናንተን እንቅስቃሴ ለመቆጣጠር ቀላል ስለሆነ። አምስተኛው ምንድነው? ፈጠራና እድገትን ይገላል። ሁሉም ሰው ተመሳሳይ ሀሳብ ካለው ማንም አዲስ ነገር ማግኘት አይችልም ማለት ነው። መፍትሄውንም ጠቅለል አድርጌ ልንገራችሁ። የመጀመሪያው ምንድነው? ራሳችሁን በደንብ እወቁት። ጊዜያችሁን የራሳችሁን ቫልዩ፣ ፊር እና ብሊፍ በማወቅ አሳልፉ። ሁለተኛው ደግሞ በጥልቀት አስቡ። ራሳችሁን ጠይቁት። ለምንድን ነው ይሄን የማደርገው? ማን ነው ከዚህ የሚጠቀመው በሉት። ሰው ሌላው ደግሞ ሰፋ አድርጋችሁ አንብቡ። በጣም ብዙ ነገር ባወቃችሁ ቁጥር በጭፍን ልትመሩ አትችሉም። የቡድን አስተሳሰቦችን ፈትኑ። ከእውነቱ ጋር ለብቻችሁ መቆምን ሞክሩ። ምቾት መውጣትን ማወቅ መቻል አለባችሁ። እድገትና ለውጥ በምቾት ውስጥ ሆናችሁ አይመጣም። ፋይናሊ ደግሞ ማድረግ ያለባችሁ ለለውጥ ዝግጁ መሆን አለባችሁ። ነፃነት የሚመጣው የቆየና የማናምንበትን አመለካከት ስንተወው ብቻ ነው። መጨረሻም በጉጉት ወደሚጠበቀው ታሪክ እንሄዳለን። አሁን የምነግራችሁ ታሪክ ስለ አንድ አሜሪካዊ ነው። አጭር ነህ በመባሉ ቁመቱን ያስረዘመው ወጣት በአሜሪካ የሚኖር ዳይዘን ሲገርስ የተባለ የ27 ዓመት ወጣት በፍቅረኛው አጭር ነህ በመባሉ ግንኙነቱን በማቋረጡ ምክንያት $81,000 በመክፈል ቁመቱን አስረዝሟል። የአትላንታ ተወላጅ የሆነው ሲገርሲ በቁመቱ ምክንያት በሴቶች ውድቅ በመደረጉ ሲያሰለቸው እግር የሚያስረዝሙ ሕክምና ለማድረግ ወሰነ። ለኒውዮርክ ፖስት እንደተናገረው ህይወቴን በሙሉ ራሴን እንደ አጭር ሰው በመመልከትና ለወጥ ምንም ብታገል ሁሌም ተመሳሳይ ስሜት ይሰማኝ ነበር ብሏል። የእጅና እግር ማስረዘም ሕክምና ህይወቴን እንድቀይርና በአጠቃላይ ለህይወት ያለኝን አመለካከት እንድለውጥ እድል ሰጥቶኛል ሲልም አክሏል። አስራዎቹ እድሜ ውስጥ እያለ ያፈቀራት ልጅ በጣም አጭር ነህ በሚል ፍቅሩን ውድቅ እንዳደረገችበትና በተደጋጋሚ ሙከራ ቢያደርግም ሊሳካለት ባለመቻሉ ወደ ሴቶች ከመቅረቡ በፊት ቁመቱን ለማስረዘም እንደወሰነ ተገልጿል። ጆርናል እንደዘገበው በተደረገለት 6 የቀዶ ሕክምናዎች አጥንቱን በግማሽ በመቁረጥ ዘንግ በማስገባትና ውጫዊ ማስተካከያዎችን ማያያዝ በ90 ቀናት ውስጥ አጥንትን የሚያረዝም ሕክምና አግኝቷል። በውጤቱም 1 ሜትር ከ70 የነበረውን ቁመት 10 ሴንቲሜትር ያህል መጨመሩ አመልክቷል። ሕክምናውን ካገኘ በኋላ ፊት መራመድ፣ መቆም፣ መዝለል፣ መሮጥ እንደሚችል ለመማር ወራት እንደወሰደበትም ተናግሯል። ምን አይነት የመንጋ አስተሳሰብ ውስጥ እንደገባ ተረድታችኋል? የምንድነው ወንዶች በሙሉ ረጅም መሆን አለባቸው የሚል አይነት የመንጋ አስተሳሰብ ውስጥ ገብቷል። ያንን ደግሞ ያደረገችው በ10 ምናምን እድሜዎች ውስጥ እያለ ያፈቀራት ሴት ልጅ ናት። ስለዚህ ይሄ ተጽዕኖ ያደረሰው እሱ ላይ ተፈጥሮውን መቀየር እንዳለበት ሁላ አሳምነዋለች። እያያችሁት ነው ይሄ መንጋ አስተሳሰብ ምን ያህል ሰው ላይ ኢፌክት ሊያመጣ እንደሚችል። ለዚህም ነው ኮንሺየስ መሆን አለብን ብዬ የምነግራችሁ። ሁሉም ሰው እንዳፈጣጠሩ ውብ ነው፣ ልዩነታችንም ነው ደግሞ ውበት ነው ብዬ የማስበው። ሁሉም ሰው ተመሳሳይ አቋም፣ ተመሳሳይ መልክ፣ ተመሳሳይ አስተሳሰብ ሊኖረው አይገባም። አክቹሊ ሊኖረውም አይችልም፣ ነገር ግን ሊኖርም አይገባም ነው ብዬ የማስበው። ምክንያቱም ልዩነታችን ውበታችን ነው ማለት መፍራት የለብንም። እንዲሁም መፍራት ያለብን ስንመሳሰል ነው። ምክንያቱም አሁን ላይ እንደ መዋሃድ ወይንም እንደ ኢሚቴሽን ቀላል የሆነ ነገር የለም። ስለዚህ ጥገኛ ያልሆነን አስተሳሰብ ማራመድ መቻል አለብን። ደግሞ ከመንጋ አመለካከት መውጣት ማለት ተቃዋሚነት አይደለም፣ ይልቁንስ መረዳት፣ እውነትና ድፍረት ነው። ከዚህ አሰራር ስትወጡ ብልጥ ትሆናላችሁ። ሁለተኛ
የፈጠራ ችሎታ ይኖራችኋል። ሶስተኛ ደግሞ ራሳችሁን ታስከብራላችሁ እና ዋነኛው ደግሞ ምንድነው መሪ እንጂ ተከታይ አትሆኑ። ጩኸቱ ሰምጠው እንዳይቀሩ ኢንስፓየር ታደርጓቸዋላችሁ ማለት ነው። ስለዚህ ምንድነው መመክራችሁ የራሳችሁን አእምሮ፣ የራሳችሁን ድምጽ እና የራሳችሁን እውነት ተከተሉላችኋል። እናንተ ራሳችሁን ከተቀበላችሁ ሌላ ሰው እናንተን የማይቀበልበት ምክንያት ፍጹም የለም። ልኩኝ የዛሬውን ቪዲዮ በዚህ ጨርሳለሁ። ይሄ ቻናል ጠቃሚ ሆኖ ካገኛችሁ ሰብስክራይብ ያደረጋችሁ የኔ ቻናል ቤተሰብ ብትሆኑ ደስ ይለኛል። ሳምንት በሌላ ቪዲዮ በሌላ ርዕስ በሌላ አቀራረብ እስከምንገናኝ ድረስ መልካም ሳምንት እላችኋለሁ። ወዳችኋለሁ። ቻው